ፍሬምን ስልችት እንዳለኝ ታውቃለህ? የውዷ ባለቤቴን ጉዳይማ ካላወቅኩ ምንም ባለኝ ያውቃለሁ። እሺ ካወቅ ንገረኝ። የሰለቸሽ ቤት መቀመጥ ነው አይደል? አዎ ቤት መቀመጥ በጣም ሰልችቶኛል። ስለዚህ ስራ መጀመር አለብኝ። ስራ እንድትሰሪ አልፈልግም። ምክንያቱም የውዷ ባለቤቴ ውበት እንዲደበዝዝ አልፈልግም። ለምን አትረዳኝም? እቤት መቀመጥ በጣም ይሰለቻል። ለነገሩ የሰለቸሽ ቤት መቀመጥ ሳይሆን የሰለቸሽ ቤቱ አሁን ሰርፕራይዝ። እሺ የምን ሰርፕራይዝ? አሳይሻለሁ። አንድ ነገር ብቻ ልጠይቅ፣ ሳትደብቅ እውነቱን ንገረኝ። ቆይ እኔ ፍቅር ይዞኛል ወይስ አልያዘኝ? ይዞሃል። አንተ ያማል ማን ንገረኛል? ጠይቄያለሁ። ያው ላይ ድረስ ሂደህ ከምትጠይቀኝ እኮ ንገረኝ። እኔ አንተን አላምንም። ፈጣሪ ካልነገረኝ ማፍቀሬን አላምንም። አይ ነገሩ ብሎ ስለላከኝ ብዬ ነው። ማ አንተ ፈጣሪ ልልክ እና ታዲያ እንዴት አልክ? ፈጣሪ ሸጣን ይልካል። አንተ አረፋ አይ ምንድነው? የማን ቤት ነው ይዘኝ የመጣው? የማን እንደሆነ ገብተሽ ብታረጋግጪ አይሻልም? አንተ ግን ትንሽ አይከብድም? አይደብርም? አይሰማህም? እኔ ምን አድርጌ ነው የሚከብድ? ባዶ ኪስን ባዶ ወደን እንዴት ፍቅር ይዘህ ትወራለህ? በባዶ ወደ በባዶ ኪስ ታፈቅራለህ ስትል ትንሽ አታፍር? አይሰቀጥጥም? ለምን ይሰቀጥጠኛል? ውሸቱን አላወራሁት፣ ትክክለኛ ነው ያወራሁት። ተው እንጂ ዩኒቨርሲቲዋን ረሳሻት እንዴ? በባዶ ዲሽ አይደለም እንዴ እንደሚጮህ ሞባይል በፍቅሯ ክንፍ ብለህ ራስንም ጨርቀንም የጣልከው? ቢያንስ እንኳን ያኔ እኮ ባፈቅር ችግር የለውም። ካምፓስ ስለነበርኩ ወጪ የለብኝ፣ ክራይ የለብኝ ምናምን። አሁን የቤት ኪራይ ላይ ሆነ በ100 ሺህ ዕዳ ያለብህ እንደዚህ ቶሪ ታወራለህ? አንተ ስለ ዕዳ ስለምታስብ ነው ስለ ፍቅር ትቼ ስለ ዕዳ አላስብ። አዎ እኔ የዩቲዩበሮች ብሮድካስት መሆን አልፈልግም። ሰማኝ? የምን ዜና? ለምሳሌ አደይ የሰጠች ብር የለም ጨርሰናል። መታ ብትጠይቀን ብሩን የታረከው ብላ ብትጠይቀን ጨረስን ብለን ምን እንደሚፈጠር አስበው። ከዛ ሂዳ ብሮድካስት ላይ እንደ አንድ ዩቲዩበሮች አረብ ሀገር ሂጄ ላኩልና የለፈውትን ብሩን ጠፉ ምናምን ብላ እኛ ዜና መጮች ልንሆን ነው ማለት ነው። ስለዚህ እነሱ የዜና መጮቻ መሆን አልፈልግም። አንተ ደግሞ አብሮ ብሩን ያጣፋኝ ጓደኛዬ ይሄ ነው ብለን ይጠቁማል። ዝም በል አንተማ ምን አለብህ? ፎቶዬን በታምብሌን አሰርቶ ከአረብ ሀገር የመጣችዋን ብር በላ ተብሎ በእኔ ሊሸቅሉ። አንተማ ምን አለብህ? አንተ ይሄ ነገር እኮ ከተሳካ በጣም ጥሩ ነው። ያማል ወንጀል ነው ጥሩ አይደለም መፈመስ። እንዴት ነው የኔ ማር? ወደድሽ ቤቱን? እንዴ ምን አይነት ጥያቄ ነው? ይሄን የመሰለ ቤት ላልወደው ነው? በጣም 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 ነው የወደድኩት። ልጅሽ ደስ አንተ በሽተኛ መፈመሱን ብቻ አታስብ፣ መወቀስም አስብ። ዋናው መፈመሱ ይበልጣል። ማለት እንዴት ይበልጣል? ያው መወቀሱ በመፈመሱ ብዛት ይሸፈናል። አየህ በዛ ላይ ጨላ ይገኝበታል። ዋናው መፈመሱ። አንተ ጀዝባ እኔን ገደል ከተማ አትፈምሳትም፣ እንተላለቃታለን እንጂ። ከልጅነቴ ጀምሮ የመፈመስና መነጋገር የመሆን ጉጉትና ፍላጎት ነበር። እንዴት መፈመስ እንዳለብኝ እያሰብኩ ነበር ታውቃለህ። አታስብ፣ በዚህ መንገድ አይሳካል። እና ሌላ መፈመሻ መንገድ አለ? ጭራሽ ለአንተ መፈመሻ ከማስብ መሞቻ ባስብ ይሻለኛል። ደግሞ እዳን ሳዘጋና ሳጨርስ አትሞታትም። ምን አሰብክ? ምን አሰብክ ደግሞ? አሰብ ማታቀልጅ ባለፈው ብልቱን ቆርጦ
የተቀጠለልህ ሰውዬ ፊቱ ታይቷል እንዴ? እና እኔ ነኝ ባለበለቱ ልትል ነው ደግሞ? አንተ ወሬት ነው? እኔ አላምነው። ካሁን በኋላ እዚህ ቤት ውስጥ አብረን እንኖራለን እንዳትለኝ ብቻ። ወደድሽው? ኧረ በስመ አብ እኔ እዚህ ቤት ውስጥ መኖር አልችልም። ለአንድ ቀን ማድር አልችልም። እንዲያውም ልሂድ። የቤቱን ቀለም አልወደድሽውም ወይስ የቤቱን ዕቃ አልወደድሽውም? ምንድነው ንገሪኝ። አሁን ይሄ ቤት ምን የሚነገር ነገር አለው? እንዴት ነው ገብቼ የምኖረው? እንዴት ነው መኖር የማትችይው? ቅዠቱን አልችለውም። እንዴት ነው እዚህ ገነት የመሰለ ቤት ውስጥ ሰው የሚኖረው? እንዲያውም ልሂድ። ነው ሌላ ልስራልሽ አፍርሽ። አልጋኑ ነገር ውስጥ ይደም አልጋኑ ፍቅር ምን አለች? እሺ ብላ ተቀበለች ወይ? እሺ ብላ መቀበል? ኧረ ሀሳቡ ራሱ የመቀበል የላትም። እንዴት አልሞላሃትም እንዴ? ይኸውልህ ሰከስኳት፣ ለመንኳት፣ ሰከስኳት፣ ግን በቃ አትሰማም እንዴ? እግሯ ስር ተንበርክኬ እኮ ነው ራሱ የለመንኳት፣ እያለቀስኩ ለሰው። አይኑ ጭራሽ ያለቀስክ አይመስልም። ያው በውስጤ ያለቀስኩ። በውስጤ የምትለው ቆይ እኔ ያልገባኝ ነገር እሷ ውስጥ እንት ያለች እንዴ? እሷ ባታይ ፈጣሪ ያያል። እባክህ ጀሙቻ ይቻላየች። አንተ ቻት ብላ አስትዬ ነው የምትለው? አው እሷንስ እቺ አንተ ምን አይነት ሰው ነህ? አስትዬ ነች እንዳትላት። እሺ ወንክ ታምጪ አንተ ዘበኛና ጥብ ዘበኛ ነች ካንተ በላይ ምቻ። ወይኔ 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 ኧረ ወይኔ ኧረ ወይኔ 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 እኔም ወይኔ እሱም ወይኔ ሁላችንም ወይኔ። እንደዚህ ታለች። ምንድነው? ላግዘና ተጋግዘን ተቀባብለን እኮ እናልቅስ ብዬ እኮ ነው። አረ ነገሩ አብረን ብሩ እንዳጠፋና ተጋግዘን ማነቃቀስ አለ። ቆይ 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 ያልገባኝ ነገር ምክንያቱም ምንድነው የምናልቅስበት? መርዶ ብር ላከች እንዳትለኝ ብቻ። ስንት ላከች? ኧረ ወይኔ ኧረ ጉዱኛለሁ። እኔ ትመጣለች ብዬ አልጠበቅኩም እኮ። ኧረ ፈጣሪ ምን አድርጌ ነው? እንኳን ታየ ንገረኝ። አትጓጉኝ። ሰርፕራይዝ ታደርገኛለህ? ሰበር ዜና ሆነብኝ እኮ አሁን። አልሰማሁም እኮ መች ነገርከኝ? 200 ሺህ ብር እንደላከች 100 ሺህ ብር ብቻ እኮ እንደላከች ነው የነገርከኝ። ወይኔ 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 ተነጋግረን ነበር እኮ። አባሪ ተነጋገርነው። ያጠፋነው 100 ሺህ ብር ለመተካት ከሰው 20 ሺህ ብር ተበድረን 40 ሺህ ብር 60 ሺህ ብር እያደረገ ለመመለስ ነው። ከአንድ ወር በኋላ እኮ ነው የምትመጣው። ምን አንድ ወር? ይሄማ ፌንት ያስፈልግ። ስማ እዚህ ኮብልስቶን ላይ ወድቀህ ዕዳ እንዳትሆንብኝ። ከፈለግህ ሳር ፈልገህ እዛ መብላት ትችላለህ። እበላለሁ። የብዙ 100 ሺህ ብር ጉዳይ እኮ እዚሁ ነው የምበላት እንዴ።
አክስትሽ ጋር የምትሄጂ ከሆነ እርሽንሻ እኔ ልሄድ። ችግር የለውም እቆያለሁ ትንሽ። እሷ ስትደውልልኝ ነው የምወጣው። እንደዛ ከሆነ እኔ ልሂድ። በቃ ቆይ ያለመደብህ በጠዋት ቁርስ ሳትበላ ምን ነው ችግር አለ እንዴ? አዎ ችግር አለ። ችግር የለም። ምን መሰለሽ እነዛ የውጭ ዜጎች ከነሱ ጋር የጀመርነው ፕሮጀክት አለ አይደል? እሱ አጣድፈን መጨረስ አለ። እሺ ይቅናል። ቤት ተከራይቻለሁ፣ የ3 ወር ከፍያለሁ፣ የቤት ዕቃ ሟልቻለሁ ብዬ ፎግሬያት ነበር። ይኸው ተጠራጥሬው የሚሆን አላውቅም፣ ፎቶ አንስተላክልኝ አለች። ምንድነው የሚሻለኝ? ጠርጥራና ነሽ ማለት ነው? አይ አጠራጥረን ማከ። ቆይ ግን ያልገባኝ ነገር እንዴት ሊጠረጠረኝ ቻልሽ? ማን ነገራት? እንዴት አትጠራጠርም? ያቺ መንፈስ የሆነች እህቷ ናታ። ለኔ ድሮን ጥላቻ አላት። እሷ ናት የምትሆን፣ እርግጠኛ ነኝ እሷ ናት። ሳትከታተለን አቀር። ቆይ የሆነ ቤት ፈልገን ለመቀረጽ ቀረጻና ደግሞ የምታመጣው ሐሳብ በቃ እኔን ወስደህ ሲኦል መክተት ነው የምትፈልገው? መፍትሄ እኮ ነው። መፍትሄ ነው፣ አይጠቅመኝም። ብር እንድታመጣልኝ ነው የምፈልገው። ከየት አባቴን አምባ? ጨነቀኝ እኮ። እንዴ ምንድነው? ፍቅር ማለት እንትን ከአንዷ ሹገር አሽተህ ማስተኛተን ቢሆን ብር ይዘህ እኔ ሹገር ምናምን ማጫወት የሚባል ነገር አቁሜያለሁ። ማለት ምንድን ነው የተወከው? ከመጀመሩ ነው የተወከው? ባስዬ ፍቅር ከወደድኩ በኋላ ሹገር ምናምን ትቼ ታቅቤያለሁ። የሰው ብር አስጨርሰህ ታቅቤያለሁ ትላለህ እንዴ? አትታቀባትም። ሂደህ ትተኛና ብር ታመጣለህ። ሂደህ ታመጣታለህ። ሰማኸኝ? እንዴ እሺ ልቀቀኝ በቃ። እሺ ምን ነው ታቅቤያለህ? ሄሎ፣ ባለፈው ስራ ፈልጋለሁ ሹፍርና ብለህ ነግረኝ ነበረ። የት ነው ያለው? አሁን መገናኘት እንችላለን? በጣም ጥሩ። በቃ እኔ ቀረብልልሃለሁ። ችግር የለም። የኔ ቆንጆ የኔ ፍቅር እንዴት አባቴ እንደናፈቅሽ። ዳግም እኔ አይበልጥም ጭራሽ። እኔ እኮ እንደማበድ እያደረገኝ ነው። አንተ እንደማበድ እያደረገክ ነው። እኔ ደግሞ ኦልሬዲ አብጃለሁ። አዲሱ ቤት በጣም ነው የሚያምረው። ሳሎን ሌሎችን ክፍሎች ዞር ዞር እያልን ናቸው። ኦኬ ታማስም እንዴ? አረ ያስባል። ያው የሚያስበው በካልኩሌተር ጫለው ተሳሳተ። ብዙ የሚያሳስበኝ ነገር አለ። ታዲያ ምን ችግር አለው? ንገረኝ። ተሳሳተ። በዚህ ሰዓት እንደዚህ ነገር እኔ የፈለግኩን እሰራለሁ። ምንድን ነው ስራው? ንገረኝ። ስራው ስለላ
ቁርሴም የዕለት ጉርሴም ያንቺ በባዶ ሆዴ ፍቅር እየበላ ነው የተማረው። ባዶ ነበር አዎ በባዶ ሆዴ በባዶ ኪስ በባዶ ጭንቅላት ተሰቃየሁ። አገርሽ ጉዶታል በጣም ጉዶ ሰው ይጠቅልኝ እኔ ልገባ ነው ብያለሁ። አዎ ቆያለሁ። አንቺ ከግቢ እስክትወጪ ድረስ ቆያለሁ። ዳግምዬ ቆይ ምንድነው ያሳሰበክ? መጨረሻችን ነው ያሳሰበኝ። ቆይ እኔና አንቺ መጨረሻ ምንድነው ታያለሽ? እኔ ስለሌላ ስላንተ መጨረሻ አስቤው አላውቅም። አንተ ታስባለህ? ባስብማ ለምን ጠይቅሻለሁ? ማሰብ ፈልጌ አቃተኝ። ቆይ እስከ መቼ ነው በስጋትና በጭንቀት የምንኖረው? ቆይ ምን ጭንቀትና ስጋት ነው? ሚስቴን ከሰለልክልኝ ጥሩ ብር ሰጣለሁ ያልከኝ ወይንስ ጆሮ የዘባርቆ ሌላ ወሬ ሰው ነው? እኔ ነኝ አልኩ። ጆሮ ሌላ ነገር አልሰማም። ይሄው ጆሮ እንደተጋጫ አመንኩኝ። ታምቡሬማ ሳይቀደል አይቀርም። ሌላ ወሬ ከመሳቡ በፊት ቤቴን ስለምጠረጥራት እሷን እየተከታተልክ ጥፋቷን ውስልትናዋን የሚያሳይ ፎቶና ቪዲዮ ልታመጣልኝ። እሱን ካመጣልኝ ደግሞ 300 ሺህ ብር። አንተ ነህ 300 ሺህ ብር? አዎ በዚህ 6 ቀን ውስጥ ጥርጣሬን እውነት ሊያደርግ የሚችል የውስልትናዋን ፎቶና ቪዲዮ ካመጣልኝ ያልኩን 300 ሺህ ብር ከፍለኝ። ኧረ ደስ ሲል በጣም ፈጣሪ አሁን ስጋ ፍርፍር ይወርድልኝ። እንዳታስብ ችግር የለውም። እሷንም እሱንም እጅ ከፍንጅ አንጠልጥዬ ነው ይዤ ልመጣው። ምን ያህል ችግር ከብቷል? ቤቷ እንዴ ግዴታ ነው ያለው 300 ሺህ ሰተኛ አለሚ ልታሳየኝ አይደል እንዴ? አልገባኝም። ስለምን ስለላ ነው የምታወራው? ይኸውልሽ ምን መሰለሽ የራሴ ሀሳብ ነው። ባልሽ ተጠራጥሮሽ ቢሆንስ ሰፈርና ቤት ይቀየራል? አይ በጭራሽ ተጠራጥሮ አይደለም ይቀየራል። የተሻለ ቤት መኖር እንዳለብን አውርተንበታል ነው ይቀየር ነው። ለዛ ብሌንዬ አይመስለኝም። ባልሽ እኮ የድሮ ባለስልጣን ነበር። ሊያሰልልን እኮ ይችላል እና መጠራጠር የለብንም ነው የምትይው? አዎ እላለሁ። ምክንያቱም ኤፍሬም ብዙ ጊዜ ፈትኜዋለሁ። በጣም እንደሚያምነኝና እንደማይጠራጠረኝ አውቄያለሁ። እና ምን አየሽ? በጭራሽ አይጠራጠረኝም። በጣም እንደሚያምነኝ አምኛለሁ። ካልሽ እንግዲህ ይሁን። እኔ ግን ጥላዬን እራሱ አላምንም። ቆይ ስታስበው እንዴት ብሎ ምን ብሎ ነው የሚሰልለኝ? ይኸውልሽ ለምሳሌ በሌላ ሰው ቢያሰልልሽስ? ይታያል። ስለዚህ እዚህ ነው ቤቷ። መውጫ መግቢያውን ሰዓት በደንብ አሳውቃለሁ። ከቤት ከመውጣት በፊት ደውዬ ለአንተ ቀድሜ አሳውቃለሁ። ከቦታው ልቅልቅ ማለት የለብን። ማርፈድ አላረፍድም እንዴ? እሱ 300 ሺህ ብር ይረፈዳል እንዴ? እንኳን ማርፈድ ራስ ተኝቼ ራሱ አላድርም። ከፈለክ ከቤት በር ላይ አንተ መተኛት ትችላለህ። ጥሩ ውሉን መሰረዝ አይቻልም። ፈጥነህ ከጨረስክ ደግሞ ያው ቦንስ ተሰጥቷል። ደስ ይላል። ይኑሩ ቶሎ ጨርሰን በምንም ተአምር አቋርጫለሁ ማለት አይቻልም። ከልደቷ በፊት መጠናቀቅ አለ። ታዲያ ሚስትሪ ተጠብቃ 300 ሺህ ብር ሰጠኝ። እንኳን ሚስጥር አይደለም ሀገር ራሱ ተጠብቃ ሚስጥሩ አካውንት ነገር እሺ 140 46 47 ጥሩ ይዘዋል። እባክህ እንዴ 10 ሺህ ብር እንኳን በአይናችን አይደለም እኮ አካውንት ላይ ገብቷል።
ፈጣሪ ረተ ቀስ ያለስጥኝ ባንዲ አታማማ ላይ ምን በጣም ደስ ስላለኝ ነርሱኛልና ትንሽ ልጭ ባሌ እንደማይጠራጠር ታውቃለህ። በጭራሽ አይጠራጠርም። ለምሳሌ ብሎ ነገር የለም። ስለሱ ተውና ስለሌላ ፍቅር እንዴት አድርገን የባልሽን ሀብትና ንብረት ዘርፈን ባዶ ራቁቱን አስቀርተ ነው ተያይዘን እንዴት ነው የምንጠፋው ብዬ ነው የማስበው። እኔም እያሰብኩ ነው፣ ግን እየጨቀጨቀኝ ነው። አንድ ያርግልኝ ውለጅልኝ ምናምን እያለኝ ነው። እና ለምን አትጠይቅም? ምንድነው የምጠይቀው? ካረገሽለት ምን እንደሚያደርግልሽ ጠይቂው። ከዛማ ታረግሽለታለሽ። ከሱ ከኔ ነው እንጂ እሱ ጥሩ ሀሳብ ነው። ምንድነው? ወይ ንገረኝ ወይ ግደለኝ በእናትህ። ጸሎቴ ላይ ደረሰ። የት ደረሰ? እላይ ቀጥታ ነው የደረሰው። ፈጣሪ ጋር 300 ሺህ ብር በቅርቡ። ቆይ አልገባኝም። እንዴት ብርም እንትንም ይገኛል ባንዴ? አንቺ ለነገሩ እኮ ነፃ ነሽ፣ ቶሎ አይገባሽም እንደዚህ ነገር። እሺ ያፍጥነዋ ንገረኛ። ይኸውልህ በቅርቡ በጣም በቅርቡ 300 ሺህ ብር የሚያስገኝ ስራ ተፈራርሜ ነው የመጣሁት። 300 ሺህ ብር? ይሄማ ፌንት ያስበላል። አስበዋል? ያዴን 100 ሺህ ብር መልሰን እኔ እናንተ 100 ስንካፈል ልበላ ነው። ኧረ በእናትህ በባዶ ልበላ ነው። ይሄ ልጅ ቆይ ግን ልጅ እንደምወድ እያወቅሽ ነው እንደምትጠይቅ? ምን ችግር አለው ብጠይቅ? እኔም እኮ ፈርቼሽ ነው እንጂ ቤት የቀየርነው ምናልባት ልጅ መውለድ ፍላጎት ነው ብዬ ነበር። አንተ ግን ምን አይነት አስተሳሰብ ነው? ተሳሳትኩ? አይ ስህተት ተሳካልኝ ብዬ ነው እንጂ። እና ፈቃደኛ ነሽ? አዎ በጣም ደስተኛ ነኝ። ደስታዬን መቆጣጠር አልቻልኩም። ግን ከማርገዜ በፊት አንድ ነገር ቃል እንድትገባልኝ እፈልጋለሁ። ፈለግሽው ነገር ልክ ማርገዜ እንዳወቅ በስሜ ምን ታደርግልኛለህ? ምን ትሰጠኛለህ? ደስ ያለሽን የመረጥሽው እስኪ ቃል ግባልኝ። በልጅ ሄሎ ደርሻለሁ። ወጣች እንዴ? አረ ምንም እንዳታስብ፣ አይኔን ሳልጥል እከታተላታለሁ። ችግር የለም እንዳታስብ። በቃ በኔ ጣል። አይኔን ሳልጥል መከታተል።
የኔ ፍቅር በጣም ናፍቀኝ ነበር። የኔ ቆንጆ እኔም በጣም ናፍቀሽኝ ነበር። አንድ አስደሳች ዜና አለ እና የነገረኛ ማለት ያው አንተ ያማከርከኝ ነገር ስለ እርግዝና ነገር ተስማማ። ኧረ እባክሽ እና በምን ተስማማ? ካረገዝኩለት የፈለኩት ነገር እንደሚያደርግልኝ ቃል ገባለሁ። ዛሬ ነገ ሳንል አሁን ነው ማስገበዝሻለሁ። አዎ ታረግዝልኛለሽ ብሎ ያለውን ንብረት ይሰጠናል። ይዘንላሽ ብሌን ራሷ ነች? ምን ሆነሃል አንተ ልጅ? እኔ ብሌን አላውቃትም እንዴ? ራሷ ነች። ኧረ በለ እንዴት ከ5 ዓመት በኋላ እንዴት አገኛት? ኧረ ተወኝ እስቲ ያገናኘኝ የ300,000 ብር ነው። ምን ማለት ነው? ጉድ ሆንኩኝ፣ ጉድ ተሰራሁ። በእናትህ ተወኝ እስቲ ተወኝ። አልተውም፣ ንገረኝ። ደስታችንን መግደል አትችልም። በቃ ተወኝ፣ ክትትሉን ትቼዋለሁ። ተወኝ በቃ። አይሆንም፣ ክትትሉን ትቀጥላለህ። ሲቪ አስገብቼ ነበር ስራ አለ ብሎ ደውሎ ጠራኝ። አረ ልቤ ተንጠለጠለ። ከዛማ የ300,000 ብር ስራ ሰጠኝ። እንደሰጠህማ ነገርከኝ እኮ። ስራው እንዴት እንዳጣኸው ንገረኝ ያለው። ስራውማ ሚስቱን መሰለል። ምን 300,000 ብር ሚስት መሰለል? ይሄማ ሎተሪ ነው በለኛ። ምን ስራ ነው? እና ሰለልሻት አልሰለልሻት? የምሰልልለት እኮ ከ5 ዓመት በፊት ሳፈቅራትና እሞትልሻለሁ ሰላት የነበረችው ብሌን ሆና እኮ ነው የተገኘችው። ጉድ ሆንኩልህ። መመቻቸቱማ አሪፍ ሆኖልን፣ እሷ መሆኗ ደግሞ ነገሩን ያቀለል አይመስልሽም? ያማል እንዴ አንተ ልጅ? እንዴት ነው አሪፍ የሚሆነው? ከዚህ በላይ አሪፍ የለም። ስኬት በይው። ሰምተኛል። ካምፓስ እያለሁ መሞትላት ማፈቅራት ዋጋ የከፈልኩላትን ብሌን ነው መሰለላት። አሪፍ አጋጣሚ፣ በቀላሉ ታጋልጣታለህ። ጭራሽ ብሌንን ማጋለጥ አልችልም። እንዴ ማለት ማን ነው? ሰውየው ነው። ምን ማለት ነው? አልደረስኩም ማለት ያው ምንም ነገር እኮ ስላላየሁባት ብዬ። ቆይ ቤቱ አይደል? ከዛ በኋላ ከቤቱ አከረስኩ በኋላ ምንድን ነው ያደረከው? እስኪ የነበረውን ነገር እስኪ በቅደም ተከተል አስረዳኝ። ያው በራይድ ሄደች፣ እኔ በላዳ ተከተልኳት። ከዛ ስከተላት ወረደች። እሺ ከዛ ወረደች። ከዛ እሷ ወረደች፣ እኔም ወረድኩኝ። ከዛ ስከተላት ከዛ ወደ ቀኝ ታጠፈች። እሺ ጥሩ። ከታጠፈች በኋላ ከዛ ወደ ቀኝ ስትታጠፍ እኔም ወደ ቀኝ ታጠፍኩ። ከዛ ወደ ግራ ታጠፈች። ከዛ ወደ ቀኝ ስትታጠፍ ወደ ግራ ታጠፈች፣ ጠፋች። ምን ማለት ነው? ወደ ቀኝ ታጠፈችና ግራ ገባይ ጠፋች። አንተ ግራና ቀኝ አትለይም እንዴ? ማለት ወደ ቀኝ ታጠፍኩ መስሎኝ ለካ ወደ ግራ ነው ታጠፍኩት። ለዛ ነው ጠፋች እኮ። ግራና ቀኝ አታውቅም? ግራኝ ነው እኮ ለዛ ነገር ስትቀደድ ያመንኩ መስሎ ነው። እኔ እኮ ሚስቴ እኮ ቤት እንደነበረች አውቃለሁ። ማለት መስሎ ነው እንዴ? ማለት ውሸት ነው እንዴ? ከዚህ በኋላ ምንም አይነት እያንዳንዷን ነገር እያቀራ እንድታመጣልኝ ፈልጋለሁ። ይሄ እንዲህ መቀደድ ሳይሆን ውጤት አምጣልኝ። ይኸውልህ ይሄን ነገር ካሁን በኋላ ብትደግመው የሚከፈል ኧረ እኔ ከደረስኩ ቆየሁ። እስካሁን ግን አልወጣችም። ምን? እንዴት እስካሁን አልወጣችም? ይሄው አንተ መውጣትን ከነገርከኝ ሰዓት ጀምሮ ከ10 ደቂቃ በፊት እኮ ነው የደረስኩት፣ ግን እስካሁን አልወጣችም። ወይ ሳናቃት ወጣ ይሆን እንዴ? ምናልባት አንተ ሳታያት ወጣ ሊሆን ይችላል። ኧረ በጭራሽ አይኔን ከበሩ ላይ ለደቂቃ እንኳን አልነቀልኩም። ወይ ካልሆነ ለምን አትደውልላትም? ቤት መኖሯን ቼክ አድርግና ንገረኝ። ኖ እኔማ ቼክ አላደርግም። ምክንያቱም እንዴት ጠየቀኝ ብላ ልጠረጥር ትችላለች። ከተጠራጠረች ደግሞ ልትጠነቀቅ ትችላለች። እና ምን ተሻለ ታዲያ? በምን ማረጋገጥ እንችላለን መኖር አለመኖሯን? ይኸውልህ አንተ ማንነትን ስለማታውቅ ዝም ብለህ በሩን አንኳኳ። ማለት ቆይ አንኳኩቼ በሩን ስትከፍትልኝ ምን ልላት ነው? ይኸውልህ አንተ ዝም ብለህ ሄደህ በሩን ታኳኳለህ። ከዛ በኋላ ስትከፍትልህ የከሌ ቤት ነው ወይ ትላታለህ። አይ ካለች ደግሞ በቃ ተሳስቼ ነው ይቅርታ ትላለህ። ስለዚህ እኛ መኖር አለመኖር አረጋገጥን ማለት ነው። ገብቶሃል?
ልታገኙኝ ቻልክ? አንድ ጓደኛዬ እናንተ ሰፈር ላገኘው ስመጣ ነው ከሆነ ሰው ጋር ስታወሪ ሳይሽ በጣም ይገርመኝ። ማለት ማመን ያቃተኝ ከ5 ዓመት በኋላ እኮ ነው ያየሁሽ። ታውቂያለሽ በዛች 5 ዓመት ውስጥ 3 ዓመቱን አንቺን ስፈልግሽ ነው ያሳለፉት። በጣም ይቅርታ አቦ፣ ያን የሆነ ሁሉ ሳልፈልግና ሳላስበው ነው። ብሌን ቆይ ምን በድዬሽ ነው እንደዛ መስዋዕት እየሆንኩልሽ እንደዛ ከልብ እያፈቀርኩሽ ሳትነግሪኝ ብን ብለሽ የጠፋሽው? ቆይ ለምንድን ነው ንገሪኝ እስቲ። አቦ ወድጄ አይደለም ተገድጄ ነው። በቤተሰቦቼ ምክንያት ትልቅ ሀዘን ውስጥ ገባ። አባቴ ከባንክ የተበደረው ብር ለልጅ ነበር ያወጣው፣ ከሰረ። ቤታችን አስይዘን ነበር የተበደርነው። ከዛ ቤታችን በሐራጅ ተሸጠ። እንዴ ምን አይነት ከባድ ፈተና ነው። ግድ ነው እና መኖር ስላለብን ትንሽ የቤት ተከራይቼ ስራ ጀምሬ ታናሽ ወንድሜ ማስተማርና ማኖር የኔ ኃላፊነት ስለሆነ ያው መኖር ቀጠለ። አው ልክ ነሽ። ይከብዳል በጣም ከባድ ውጥረት ውስጥ ገባው። ብዙ ችግርና መከራ ፈተና ገጠመኝ። በጣም ከባድ። ምን አይነት ከባድ ፈተና? ሚላስ ሚቀመስ አጣን እና ቁጭ ብዬ ማሰብ ጀመርኩ። ያው ኢፍሬም በተደጋጋሚ ፍቅር ጥያቄ ያቀርብልኝ ነበር። ሚስቱ ሁኜ እንድኖር አንድ ላቆ እንደሚያኖረኝ ይነግረኝ ነበር። እኔ ግን ለሱ ምንም አይነት ስሜት ስለሌለኝ ላናግረው አልፈልግም ነበር። ለቤተሰቦቼ ለወንድሜ ስል ግን ያው በእድሜ የሚመጣኝ ኢፍሬም አግብቼ ለመኖር ተገደድኩ። እኔ የምልሽ ትላንትና ጠዋት ካንቺ ጋር ያየሁት ልጅ ግን ወጣት ይመስላል። ማለት የቱ? አራ ላይ ይሆ እንዴ? ጠብቀሽው ተሳስማችሁ ተቃቅፋችኋል ወደ ቤት የገባችሁት? የቱ? አይ እሱ ባለቤት አይደለም ወንድሜ ነው። እኔ ማላቀው ወንድም አለሽ እንዴ? አው ባባቴ እኔ ማላቀው ነበር፣ በቅርቡ ነው ያወቅኩት። አስተቃቀፋችሁ ግን ወንድምና እህት አይመስልም። ያው ስለምንዋደድ ነው። እንዴት ነህ? ውዳ ባለቤትስ እንዴት ናት? በጣም ብለነች። መቼም ከዛ ጊዜ በኋላ እሷን መጠራጠር አቁመሃል አይደል? አይ ለፍጹም ከዛ በኋላማ መጠራጠር የሚለው ሐሳብ እንኳን ውስጥ የለም። እድሜ ላንተ። አዎ በደንብ ነው የማስታውሰው። እሷን መጠራጠር አይደለም እሷን ለማሰለል መሞከር ትልቅ ኃጢአት ነው ብዬ መከርኩ። አዎ አንተ ባሎታይ ነህ። የምትከፍለኝ ገንዘብ ብዛት ይቅርብኝ፣ እቺን የመሰለች ሴት አልሰልልም፣ ምንም ነገር ላላገኝ አልደክምም ነበር ያልከኝ። ይገርም ነገር ዝም ብዬ እኮ አይደለም ብዙ ሞክሬያለሁ። የሆነ ጊዜ ስልክ አውርታ ወንድ ስትቀጥር ተከተልኳት። ከዛ ከሚያወሩት ወሬ ወንድሟ እንደሆነ ተረዳሁ። በሌላ ጊዜም እንደዚሁ ሆቴል ሰው ቀጥራለች ብዬ ዛሬ ያስኳት ብዬ ሄድኩኝ። ግን ስታወራ አጎቴ ብላ ሰላም ስትለው ሰማሁ። አንዴ ደግሞ የሆነ ቤት ስትገባ ይሁንና ሄድኩኝ ለማጣራት። ግን ሴት ጓደኛዋ ሆና አገኘኋት። ምን አባቴ ላርጋ ሳመነችኝ። ትልቅ ትምህርት ነው እያስተማርከኝ ያለው። አዎ እና አሁን እንዴት ናት ታዲያ? ለውጥ አላት ወይስ? አይ አሁንማ በቃ አሁንማ ለውጥ አላት። ይገርምሃል ያው ልጅ እንደምንወልድ ቃል ገባችልኝ። እንዴ እና የልጅ አባት ልትሆን ነው? አዎ የስንት ዓመት ጉጉቴ እውን ልሆን ነው። ይገርማል። አንድ አይነት ነው። እኔ እንደ ልጅ ያለኝ ፍቅር ከባድ ነው። አባት ልታረገን ነው። ነግሬሃለሁ፣ አባቱ ነው የክርስትና አባቱ። አዎ ባንዳፍ ፊልም አይተሃል? እሺ ምን ፈልግ? ሰላም አደርሽው ልበልሽ።
ሌላስ የምትለው ነገር የለም? አለኝ አስቴር፣ በፍቅርሽ መራቤን በፍቅርሽ መደብደቤን ልንገርሽ ብዬ። በቃ አልበቃም። ፍቅርሽ ነው ጉዳይ ቦርቦራ ያረገኝ ከርታታ ያረገኝ የሚለውን ዘፈን ልጋብዝሽ ብዬ ነው። አስዬ ስሚውሽ። በጣም ከባድ ህይወት ነው ያሳለፍሽው። እንደኔ ስትታይ ግን አልመስልም አይደል? አዎ በጭራሽ። ታዲያ እንዴት ነው ትዳር? ባልሽን ትወጂዋለሽ እንዴ? የመጀመሪያ ሰው አብሮ ለመተኛት በጣም ይከብደኝ ነበር፣ ግን እየቆየው ሲሄድ እየለመድኩት መጣ። በጣም ሲንከባከበኝ በቃ እየወደድኩት መጣ። ስለወደድኩትም በጣም ደስተኛ ሆንኩ። ብሌን፣ የምታወሪው ነገር ግን እውነት ነው? አዎ እውነት ነው። አላመንከኝም እንዴ? አዎ አላመንኩሽም። ለምን አላመንከኝም? እንዴት ብዬ ለምንሽ ብሌን? እንደዛ የሚያስቀና ሁሉም ሰው የሚዋጓበት ፍቅር ትተሽ ሌላ ሰው ፍቅር ስትይ እንዴት ብዬ ለምንሽ? አቦ ለአመታት አንተን ብቻ እያሰብኩ ብዙ አመት ከባለቤቴ ጋር መስማማት አቅቶኝ ነበር። አለመስማማቴ በእኔና ቤተሰቦች ችግር ስለሚፈጠር ያው መስማማቴ ግድ ሆነብኝ። የማልወደውን ወድጄ ለመኖር ተገደድኩ። እውነታው ይሄ ነው። አንቺ መኖር ጀመርሽ፣ እኔ ግን መኖር አቆምኩ። ከዛ በኋላ ሌላ ፍቅር፣ ሌላ ህይወት ለመጀመር ሞከርኩ፣ ግን አልቻልኩም እስካሁን። ይገባኛል፣ ግን አሁን ምን ላይ ነህ? ምን ላይ ልበልሽ? ምንም ላይ አይደለም። ሄሎ ወይ የስራ ጉዳይ ሆኖብኝ ነው እንደጨረስኩ ወደ አንቺ ነው። እሺ ወይ በጣም ይቅርታ ፍቅረኛ ይደውላል። በጣም ነው ግን ተቀየምኩበት። ምን አጠፋው? ምን ነው ፍቅረኛ ይዘት አታስተዋውቀን? በጣም ይቅርታ ሞት አስቀይሜያለሁ። ካላስተዋወቀኝ ምን ይቀርታል? ኧረ ምን ችግር አለው? አስተዋውቅሃለሁ። ለነገራችን ላይ ከፍቅረኛዬ ጋር ያስተዋወቀን ባሏ ሳላመሰግነው አለ። ባሏ ማለት አልገባኝ። ከባሏ ጋር ተጣልታ ራሷን ከፎቅ ላይ ልጥል ስትል ደርሼ ተጠመጠምኩና አዳንኩት። ይገርማል። እና ታዲያ ቀድሞ ማን አፈቀረ? እሷ ነች። እንዴት ከኔ ፍቅር ያዘች ስላት አጠማጠም ነው ትለኛለች። ያኔ ከፎቅ ላይ ልትወድቅ ስትል እጅ ስጠመጠምባት የፋርማሲ ባብ ራሱ እንደዛ ይጠመጠም። እና ባሏ ፈታች? አይ ልፍታው ስትለኝ ቆይ አትፍጪው አልኳት። ለምን? በጸብ ሳይሆን በፍቅር ምናምን አልኳት። ፍቅር መፍታት ይችላል አለ እኮ ተጀምሯል። ተጀመረ? አላወቅኩም ነበር። ይገርማል። እሷም ቢብላኝ ነው እንጂ እኔማ ላገባት ሽማግሌ ልላክልኝ። ወንድሜ ዳግም ነው። አውቃለሁ። እንዴት አወቅ? ያው ባነጋገርሽ የወንድምና የት አነጋገር የሚታወቅ የለም። እሱስ ልክ ነህ። እሺ ምን ላይ ነበር ያቆምነው? የኔ ህይወት ላይ ነበር የቆመው። አዎ የቆመ ነገር ላይ ነው ልክ። እንዴት? የኔ ህይወት አንቺ ከሄድሽ በኋላ እንደቆመ። ከአመታት በፊት አንቺን ለመፈለግ ወደ አዲስ አበባ መጣሁ። አንቺንም እየፈለጉ ስራዬን ጎን ለጎን እየፈለጉ ነበር። አንቺንም አላገኘሁሽም፣ ስራዬን አላገኘሁም፣ አልተሳካም። እሺ አሁን ምን ላይ ነህ? የት እየኖርክ ነው? ምን እየሰራህ ነው? ስራዬማ ስራ መፈለግ ነው። ከአንድ ጓደኛዬ ጋር ነበር ተከራይተን የምንኖረው። የቤት ኪራይ መክፈል ስላልቻለ ለቀቅ። እና አሁን የት እየኖርክ ነው? የት እየኖርክ ነው? የት? እሺ የት እያደርክ ነው? የት? እንዴት የትም? እዚህ ሰፈር ያለው ጓደኛዬ ጋር የመጣሁት ቀን ቀን ስራ እየፈለኩኝ ማታ ማታ እሱ ጋር እንዳድር ነበር። እና ምን አለክ? ተሳካ። ለካ አግብቶ ከዚህ ከተከራየበት ቤት እንደለቀቀ ነገር። እና ምን ተሻለ? ምን አሰብክ? ምንም አላሰብኩም። ግን አንድ ሀሳብ አለ።
ካንቺ ጋር ያንቺ ፍቅር ከያዘኝ ጀምሮ ምግብም ምክርም ያራል። እኔም ይኸው አፈቀርኩሽ ሞትኩልሽ ካልከኝ ሰዓት ጀምሮ ሰላምም ቀለሜም ነው የጠፋው። ምን አጠፋው? ላግባሽ፣ ላስረግዝሽ፣ ላስወልድሽ ነው ያልኩት። አታፍርም እንዴ? ጭራሽ ማስረገዝ ሳያንስ ልታስወልደኝ የሚያምርሃል? በጣም ያምረኛል። ሲያምር ይቀራል። እሺ መቼም አታገኘኝ። ማርገዝና መውለድ እኮ ጸጋ ነው። ለኔና ላንተ ደግሞ ቀጋ ነው። ቀጋ ነው። ተይ ግን አስቱ፣ ተይ ግን ተይ። የፍቅርም ጦር አለው። ተይ ግን አስቱ፣ ተይ። አትጥሩ ነው እንደውም ጦር ነው ይዋጋል። ኧረ ይዋጋም ደስ ይላል። ምን ነው ደስ የሚለው ነው? እንትኑ ማስረገዝ። አሃ ለካ ፍቅረኝ ሳይሆን ልታስረግዘኝ አስበህ ነው? ኧረ ላስረግዝሽ ብቻ አይደለም። እና ምን አባ ፈልገህ ነው? ካስረገዝሽ በኋላ ትወልጃለሽ። ኮብል ትበላለህ እንጂ መቼም አታገኝም እንዳታስብ። አስባለሁ አስቱ። የሁል ጊዜ ስሬ አንቺን ማሰብ ብቻ። ሰውዬ ግን ቆይ ቤቴም ስራ ቦታዬም 10 እየመጣሁ አፈቅርሻለሁ ማለት አይሰለችም እንዴ? አይሰለችም። ይኸው 2-3 ወር ሆነ። እኔ ደግሞ ሰለቸኝ መረረኝ እንዴ? ዲያስ 2 ወር ሞላ። ምን ልትሆን እና ከመሄድ በፊት ባለቤትን አምጥተህ ታስተዋውቃለና እንተዋወቃለን። በጣም ጥሩ ሐሳብ ነው። ብዙ ትቆያለህ እንዴ? አይ ቢበዛ 3-4 ቀን ነው። ያው ነው ወሩም ወሬ ያልፈልግ ለምጠይቅ ጥያቄ ዙሪያ ጥምጥም ሳትሄድ በቀጥታ መልስ። እሺ ጠይቅ። እሺ በሯን ሄደህ አንኳኳ። ካለች ትከፍትላለች፣ ከሌለች አትከፍትልም አልኩሽ። ያደረክ? አዎ አድርጌ ነበር። ሂጄ አንኳኩ፣ ከፈተችልኝ። ከዛ የተሳሳተ ጥያቄ ጠየቅኳት፣ ተሳስታል አለችኝ። ይቅርታ አልኳት። ከዛማ ትንሽ ቆይት ብላ ወጣች። እሺ ከዛ ተከተልኳት። ከዛ ስንት ማን ደውላ ታላቀም ተመልሶ ወደ ቤት ገባች። ጥሩ ይመጣል። እሺ ከዛስ? ያው እስካሁን እየጠበቅኳት ነበር፣ ግን አልወጣችም። መጀመሪያውንም ቀድሜ አስጠንቅቄ አልችልም አቆማለሁ ማለት አይቻልም። እንደዛ እንኳን ማለት ብትፈልግ የሰጠውን 10,000 ብር እጥፍ ብትከፍል እንኳን አለቀም። እሱማ ብለኛል። ለምን ወጣለሁ እንዴ? አንዴ ገብቼማ። አዎ ሚስጥር ውስጥ ገብተህ በሰላም መውጣት አይቻልም። በሩን ከከፈተችልህ በኋላ አቆመህ ራስ ማለት በምን አውቀህ? ማን ነገረህ? ይኸውልህ 2 ጊዜ ዋሽተህ ከዚህ በኋላ ባሽ ከሆነ ቤተሰቦችን ተሰናበታቸው። ጥሩ 3 ሰዓት ሞላ በጊዜ ስራህን አጠናቀህ ይሄን እድል ተጠቅመህ የትኛው የኔን መሄድ ቆይ ምን ተፈጥሮ ነው? ወንድሜ ነው አባዬ ታሟል ድረስ ነው። ወይኔ ጉዴ! በጣም ታሟል ማለት ነው? አዎ ባያመውማ አይደውልም ነበር። እና ለምን ወሰንክ? አዎ ግዴታ መሄድ አለብኝ፣ ያለ መቅረት የለም።
ወይ ሲደርስ ትገን ቆያለህ? እሱማ ያው እንደ አባዬ ሁኔታ ነው። ወይ በብቸኝነት ማለት ነው። አይዞሽ በቃ ቶሎ እመለሳለሁ። እሺ እንዳትቆይ ግን እሺ። በቃ ልብሴን ላስተካክል። አንተ ምንድን ነው የምታወራው? አቶ ወይንስታ ወንድሜ ነው ብላ ነው የሸወደችኝ። ሲሳሳሙ ሲላላሱ እንደቀረስኳት አላወቀችም። ለዛውም እኮ ዳግም የሚባለው ሰውዬ የገዛ የባሏ ጓደኛ። ቆይ የባሏ ጓደኛ እንደሆነ እያወቀች ነው የወሸመችበት? እንጃ እኔ እሱን ተወቃቶ ካላቀ ምንም አላረጋገጥኩም። ማረጋገጥ አለብህ እንጂ። አሁን ለማረጋገጥ ጥሩ አጋጣሚ አለ። ባሏው ለስራ ስለሚሄድ ያንን በደንብ አላረጋገጥ። ይህችን አጋጣሚ ተጠቅመህ ብርህን በቀላሉ እጅ ማስገባት ነው። እኔ አሁን ላይ ገንዘብ ሆናል ነው አበደ በቃ ያማል። የልጅቷ ብርስ ጊዜ እሱ ይደርሳል። ከብሩ ይልቅ ብሌን ነው የምትቀርብ። በሽተኛ ነህ እንዴ? ብሌን እኮ ቺተር ሆናለች፣ ያውም የገዛ ባሏ ላይ። እንዴት አድርገህ ነው እሷን ሚስት ማድረግ የምትችል? እንደውም የባሏ ሚሄ ተጠቅሜ አብሬያት ሆናለሁ። ይሄ ያልከኝ ሰው እያለ አይደል እንዴት ነው አብራት መሆኑ የምትችል? እሱን ቀድሜ ፕላኔን አዘጋጅቼ ገንብቼ ቁጭ ብያለሁ። እሺ ስቴፑን ገንባ። የልጅቷ መምጫ ደርሶ ብሯን አታ አንተን አታ እንዴት ነው ልጅቷ የምትሆነው? ዝምት ይመስላል። አታሰራሉ። ምን መታሰር በቃ አታሰራሉ። አንተ ማኑኤል ገብተህ ካልተወጋ ጤናም ዋጋም የለም። ጠዋት ነግቶ እስከሸኘው ድረስ አላመንኩም ነበር። እኔ ራሱ ጭራሽ አላመንኩም። ስትነግሪኝ እኮ ቀልድ ነበር የመሰለኝ። ለዛ ነው ቀልድ መስሎ ነው ያልደነገጥከው? እኔ ቆንጆ ከአሁን ሰዓት ጀምሮ ልመጣ ነው ብሎ ስልክ እስከንደወለ ድረስ ከዚች ቤት አልወጣም አትወጣም። አንወጣም። አንቺ ከቅፌ እኔም ከቅፍሽ አልወጣም። መውጣት የሚባል ነገር የለም። በጣም ይቅርታ አቋረጥኳችሁ። አንተ ያማል እንዴ? ባሳረከው እንዴ ዘጉ ብለህ የምትገባው? በር የላችሁ? አዎ በር የለም። ቤታችን በር። እሺ ማን ነው? ምንድነው? ምን ፈልገህ ነው? አጠያየቅ ግን የራስህ ቤት የተቀመጥክ ነው የምትመስለው። ብሌን ማን ነው ሰውዬ? ታውቂዋለሽ? ምንድነው የሚያወራው? ዳጊ ቆይ አንዴ ተረጋጋ። አብረን ተረጋጋ እንዴ። ምን ወንድምሽን ሳላስቀይመው አልቀርም። ወንድምየው ካስከፋው በጣም ይቅርታ። ወንድምሽ? ማ እኔ ነኝ ወንድሟ? እና እኔ ነኝ ወንድሟ? እሷ ራሷ ናት ወንድሜ ነው ያለች። ብሌን የሚያወራው እውነቱ ነው? ዳጊ በእናትህ አንዴ ተረጋጋ። ሁሉም ነገር ያስረዳካል እና እንዴ ሃፒ በርዝዴይ አስቲ። ይሄ ሰውዬ ያማል እንዴ? ያለ ልደት ቀኔ ሃፒ በርዝዴይ ማለት እኮ ሁለተኛ ወራችንን በማስመልከት ነው። እንኳን ደስ ያለሽ አስቲ። አሁንስ ማበዴ ነው። ቆይ ስለምን ሁለት ወር ነው የምታወራው? በፍቅርሽ ወድቄ ደጃፋችሁ እንደተመላላሽ ታካሚ በር እየቆረቆርኩኝ 2 ወር ከ2 ሰዓት ሆነኝ እንዴ። አስቴር እና እኔና ቤተሰቦቼ በየደቂቃው በር እየተንኳኳ ስለሰለቸን ነው መከራችን ስለበላን ነው ደስ የሚለኝ። ኧረ አይደለም፣ ከዚህ በኋላ ቤተሰቦች መከራ አይሆኑ። ለተታዊ ነው ተገላገልኩ። አይደለም አንቺን አግብቼ ሰርግ ይበላል። ኧረ አንተ እኔን አግብተህ ሰርግ ይበላል? አዎ ደግሞ ወልደሽ ደግሞ ክርስትናውን ይበላል አይደል?
እኔ ደግሞ አንተና በልሃለሁ ጠብቀኝ መጣሁ። ኧረ አይ በለውኝ ይታዩ እንዴ በባዶ ደግሞ እንዴት ትሄዳለህ? ጠብቀኝ ባይ መጣሁ። ደስ ይለኛል። ቆይ ምን አስበሽ ነው ወንድምሽ ያረግሽኝ? ደግሞ እሱስ ማን ነው? ዳጊ ለምን አትሰማኝም? አንዴ ላስረዳክ። እሺ ቀጥል። አጋጣሚ አንድ ላይ አየን። ከዛ ባልሽ ነው ወይ ሲለኝ አይ አይደለም ወንድሜ ነው አልኩት። ለምን መደበቅ ፈለግሽ? እሱስ ማን ስለሆነ ነው የሚጠይቅሽ? መጀመሪያ ባለቤቱ ትልቅ ሰው ነው ብዬው ነበር። በመጀመሪያ ለምን ጠየቀሽ? አንቺስ ለምን ነገርሽው? ቆይ የት ነው የምታውቂው? ከ5 ዓመት በፊት ዩኒቨርሲቲ ጓደኛ ማቾች ነው። ብሌን እንዳትዋሺ፣ እውነቱን ብቻ ንገሪኝ። የፍቅር ጓደኛሽ ነው ወይስ ኖርማል ጓደኛሽ? ከምር እውነቴን ነው፣ ኖርማል ጓደኛ ነን። እና ታዲያ ቤትሽ ድረስ እንዴት መጣ? መንገድ ላይ ድንገት ተገናኘን። ጥሩ፣ ኖርማል ጓደኛሽ ከሆነ ስመለስ ከዚህ ቤት አስወጣሽው ትጠብቂኛለሽ። አለበለዚያ ግን የኔና ያንቺ ነገር እዚህ ላይ ያበቃል። አቡ እባክህ ለምን? ኧረ ተይው፣ እኔ ልለምንሽ እንጂ። ለምንድን ነው አንተ የምትለምነኝ? ምን መሰለሽ ብሌን፣ በአሁን ሰዓት እኔ የምበላው የምኖርበትም ማድርበትም እንደሌለኝ መቼስ ነግሬሻለሁ አይደል? ንገረኝና እኔ የፈለግከው ነገር አደርግልሃለሁ። ቤትም እከራይልካለሁ፣ የሚያስፈልግ ሁሉ አሟላልሃለሁ። ብቻ ከዚህ ውጣልኝ። በጣም አዝናለሁ ብሌን። አንቺን ትቼ ከሚሄድ ሞቴል እመርጣለሁ። ለደቂቃ አንቺን ማጣት አልፈልግም። ምን እያልክ ነው አቡ? በጭራሽ አይሆንም። ይሆናል ብሌን። የቆሙ ህይወቴን አንቺን ካገኘሁ በኋላ የምታስከትይው አንቺ ነሽ። አቡ በእናትህ አታስበው። ዛሬ ላይ እኔ ባለትዳር ነኝ፣ ያንተ መሆን አልችልም። ባለትዳር ነኝ ስትይ ትንሽ አታፍሪም? አይከብድሽም? ቃሉ እንኳን አይከብድሽም? እኔ ለጠራሽ እንኳን እኔ ከብዶኛል። ለምን አፍራለሁ? ውሸቴን አወራሁ፣ እውነቴን ነው። የትኛው እውነት ነው? የባልሽ አልጋ ላይ ከሌላ ወንድ ጋር መማገጥ ነው እውነቱ? ምን አንተ ያማሃል እንዴ? መማገጥ ነው ያልከው? ከወንድሜ ጋር እኮ ነው የነበርኩ። ኧረ እባክሽ ወንድሜ ዳግም አይሻልሽም? ወንድሜ ያዕቆብ ሰሚኛለሽ? ዳግምን ነው ባልሽ ላይ ደረግሽው። እሺ በቃ ተው፣ የምትፈልገው ነገር ሁሉ ላድርግልህና እና ከነ ሚስጥር ጥፋ ልትይኝ ነው? እኔ የምፈልገው ብር አይደለም፣ አንቺንና አንቺን ብቻ። ማለት የምን ሚስጥርና የምን ሴራ ነው? አልገባኝም። ሰሚኛለሽ? ምርጫ ልስጥሽ። እዚህ ቤት ካንቺ ጋር ከመኖርና በድምጽና በቪዲዮ ያስኩትን ምስል ለባለቤትሽ ከማሳይ ምርጫሽ ነው። በፈጠረክ ተረዳኝ። እኔ አንተ መሆን አልችልም። ጥሩ፣ ይሄው ማየትና መስማት ያንቺ ምርጫ ነው። ይሄሽ ትቀልጃለሽ እንዴ? አይደለም ማምለጥ፣ ለማምለጥ ማሰቡ ራሱ ትልቅ ድፍረት ነው። ከኔ ካደፍረስ እጅ እኮ እንኳን ይሄ ቡችላ ይቅርና አንበሳ ራሱ ያመልጥ። እና ያስኮ ብቻ አሳየሁት እንጂ መታወት ቀላል መታወት አይደለም። ወደ አንቺ መምጣት እንዳያስብ አድርጌ ቅጥቅጥ አድርጌ ተሳቢ እንስሳ አድርጌዋለሁ። 2 ወር ሙሉ በአንድ ሰዓት ውስጥ 3 ጊዜ እየመጣ እያንኳኳ በራችንን እንኳን ጎረጎደው። እንዴ ወንድሜ ለምን በጭራሽ እንደዚህ ማድረግ አልነበረብኝም? መምታት አልነበረብኝም? እስኪ ንገሪኝ፣ ምን ማድረግ ነበረብኝ? አዎ ግን እስኪ ጎዳ ድረስ መምታት ልክ አይደለም። 2 ወር ሙሉ ያስፈራራሁት የታገስኩት እኮ ለጋራ ሰላማችን ብዬ ነው። ከዚህ በኋላ ከመጣ ለነገሩ አይመጣም፣ በምን እግሩ ይመጣል? ነው በቃ ማስፈራራትና በመጠኑ ትንሽ መታ ማለት ነበረብኝ። እና ታዲያ ወድቋል፣ ተነስቷል፣ በጣም ተጎድቷል። አምቡላንስ ስለማይገባ በክሬን እንዲነሳ ጠርቻቸዋለሁ።
ምንድነው የምትይኝ? ይሄን ሰው ያንቺ ማስወጣት ካልቻልሽ እኔ ጉሮሮና ንቄ ላስወጣው። ቆይ ዳጊ ለምንድን ነው የማትረዳኝ? ምንድነው የምረጋጋው? ቆይ ምንድነው የምሰማሽ? ይሄን ሰው እያስወጪው ብዬሽ ነበር ግን አላስወጣሽው። ለምን እንደሆነ ላስረዳክ ዳጊ። ቆይ ምንድነው የምረዳሽ? ብሌን የደበቅሽ ነገር አለ እንዴ? አይደለም። ይኸውልህ ዳጊ አደጋ ላይ ነን። ምን አደጋ? እኔ እናንተ ስንሳሳም ቀርጾናል። ምን ማለት? ሆን ብሎ ሲከታተለን ነበር። ያቀነው የእርግዝና ጉዳይ ሪካርድ አድርጎ ይዞታል። ቆይ እንዴት? ምን አስበው ነው? ቆይ ሰውዬ ማን ነው? ዳጊ ማንም አይደለም። እንደነገርኩ የግቢ ጓደኛዬ ነው። በቃ ከኖርማል ጓደኝነት ካላለፈ ታዲያ ምንድነው እንደዚህ ያስደነገጠሽ? የተደነገጠኝማ መረጃው አሳልፎ ለኤፍሬም ከሰጠው አስበዋል ምን እንደሚፈጠር? አሃ በዚህ አስፈራርቶሽ ነው? የፈለገውን ነገር ያምጣ፣ እኔ ግን አንገቱን ይዤ ነው ማስወጣው። ይኸውልህ ምንም አያገባ። የፈለግከውን አምጣ፣ አታስፈራራ። የፈለግከውን አምጣ ስትል እኮ ልታማግጥ የገባት ነው። አቤት ትብረት! ትሰማኛለህ? ገና ለገና ካምፓስ አብረሃ ስለተማርክና ቤቷ ዘው ብለህ ስለመጣ ልታስፈራራኝ ትሞክራለህ? አሁን ሌላ ነገር ሳይከተል ከዚህ ቤት ውጣ። ምን የምታውቀው ነገር አለ? ስለሊና ስለብሌን የምታውቀው ነገር አለ? አዎ በደንብ አውቃለሁ። ካምፓስ እያላችሁ ኖርማል ጓደኛሞች እንደሆናችሁ ነግራኛለች። በቃ አየህ፣ አታውቅም ለዚህ ምን ሌላ የማታውቀው ነገር አለ ለማለት ነው? አትልፋ፣ አላምንም። እስቲ ደስ ይበል። የለም አንተም ባሉ አይደለህም፣ እሷም ሚስት አይደለች። የሰው ሚስት ለማማገጥ እንደገባህ ደግሞ መረጃው አለ። ሰማኝ፣ አታስፈራራኝ። ሂድና ሱሪህን ሰቅለህ አስፈራራኝ። አሁን ሌላ ነገር ሳይከተል ቤቱን ለቀውጥ። ስማ ጀለሴ፣ አትደንፋ። በሰው ሚስት መደንፋት በኋላ ያስደፋል። እንዳትጎዳሽ። ማ እኔ ነኝ የምጎዳው? ስማ፣ በአንድ ስልክ ሌባ ነው ሊሰርቀኝ ገብቶ ነው ብዬ ለፖሊስ ከማስይዝ ትወጣለህ ወይስ አትወጣም? አንድ ነገር ልንገርህ፣ በአንድ ቃል ብሌን እንድታባረር ማድረግ ይችላል። እባክህ አታስፈራራኝ። ምንም ነገር ማድረግ አትችልም። አሁን በጸባይ ብትወጣ ይሻላል። እሺ ልንገርህ፣ ብሌን የኤፍሬም ጓደኛ እንደሆንክ አታውቅም አይደል? ምንድነው የምትቀባ? አልቀባጠርኩም። ጓደኛ የባሏ ጓደኛ እንደሆንክ ካወቀች ምን ሊፈጠር እንደሚችል ከነስበዋል። ይኸውልህ እንደዚህ አይነት የውሸት ታሪክ ፈጥረህ ልታጣላን ከሆነ አትልፋ። እሺ አይሳካልህ። አራት ሸምጠጥ ከኤፍሬም ጋር መኪና ውስጥ ቁጭ ብላችሁ ስታወሩ እኮ አይቻልም። አላየህም? ውሸት ነው። ተው በእናትህ እያወቅህ አትፈራረጥ። ሁሉ ነገር አውቃለሁ። ሰማኛለህ? አንድ ምርጫ ልስጥ። ለብሌን ሁሉ ነገር ልንገራት ወይንስ ከኔ ጋር ትስማማለህ? ፈልጌ አይደለም እና ምን አባ ፈልገን የመጣው? ያው ሰላም ሞኒ ልንገርሽ እንዳትጨነቂ። ሰላም እንዳትወላርጋ ደስ ይለኛል። አስቱ እንግዲህ በድብድብም በድርድርም መስማማት ስላልቻለ በጦርነት ተስማምተናል። የምን ጦርነት? የቃላት ጦርነት። ያው ብሌንዬ መስማማት አይሻልም ብለሽ ነው? የምን መደባበቅ ነው? ተስማምቻለሁ ብላ እንደ መጣሁ ለተስማማ ንገራት። ቆይ ዳጊ ምንድነው የተስማማችሁት? አልገባኝም። እኔ ልንገራት። ንገራታ። ችግር የለም ካለ እኔ ልንገራት። ይኸውልሽ ምን መሰለሽ፣ ባልሽ እስኪመጣ ድረስ እዚህ ቤት እንድንሆን ተስማምተናል። ዳጊ እውነቱን ነው የሚያወራው? አዎ አንቺ እንዳልሽው አሳልፎ እንዳይሰጠን ብዬ።
እንዳያጋልጠን ነው እንዳያጋልጠኝ ሁለቱ የተለያዩ ቃላት ናቸው። እንዳይሰጠኝም እንዳይሰጠን በቃ አታስጨንቀኝ። ካሁን በኋላ ብዙ ማስጨነቅ ነገር ስላለ አልገባኝም። ከኔ የደበቀው ነገር አለ እንዴ ዳዲ? አረ የለም ብሌንዬ፣ ዝም ብሎ ሲያስፈራራ ነው። እሷ ግን አንድ ትልቅ ነገር ዋሽታለች። ነገር ማለት ምንድነው የምነግረው? ስለኔና ስላንቺ እውነቱን ነው። ሌላ እውነት አለ ማለት ነው? ቀላል አለ ነገሪ። ለነገሩ ተይው፣ ችግር የለም እኔ እነግረዋለሁ። ምን መሰለህ እኔና ብሌንዬ ከ5 ዓመት በፊት ካምፓስ እያለን ሁሉም ሰው የሚጓጓለትና የሚያሳሳ ፍቅረኛሞች ነበር። ምንድን ነው የምትነግረኝ? እንደውም አልፈልግም፣ አትገረም። እነግርሻለሁ። እኔ በአንቺ ቴስታ ተመትቼ ሳይሆን የጨለመብኝ በፍቅርሽ ተመትቼ። ውይ እንኳን ደስ አለ። እንኳን አብሮ ደስ አለ። ለፍቅርም ግፍ አለ። ታያለሽ፣ አንድ ቀን በእግር በፈረስ ብትፈልግኝ አታገኝ። ምን አልክ አንተ? እኮ እኔ አስቱካንኝ አንተን አፍቅሬ የምፈልገው? አዎ አንቺ አለማፈር ሙቼ ነው ቁሜ። እዚሁ ቁመሽ ባለሽበት ድጋሜ ብትፈልግኝ አታገኝ። እንደማለት ማማማ ምን ራሱ ጥሩ ነገር ነው። አሁን እድልሽን ብትጠቀም ይሻልሽ። በኋላ በፍቅር አበድኩልህ ከነፍኩልህ አግባኝ ምናምን ብትይኝ ጭራሽ አልሰማሽም። ትሰማኛለህ? ወንድ አልኩ አንተ ብቻ ብትቀር ራሱ ቁምቤ ቀራታለሁ እንጂ መቼም አላገባውም። እርግጠኛ ነሽ? ስማ እንደፈለክ ለፍልፋል። አሁን ትሄዳለህ አትሄድም? አስቱ እኔ እኮ ልሄድ ከተጸጸትሽ እድሉን ልስጥሽ ብዬ ነው እንጂ መሄድ እችላለሁ። በኋላ የለሁበትም። ከፎቅ ላይ ራሴ ልፈጠፍጥ ነው በረኪና አልጠጣ ነው ብትይኝ በርቺ እንጂ አገባሻለሁ አለልሽ። አንተ ሰውዬ ጨርቂን አስጥለህ ልታሳብደኝ ነው እንዴ? እዚህ ልበል? ገና ከመሄዴ ካብሎ ጀመረሽ። አረጋጊው። ቆይ ሲጀመር አንተ ኤፍሬም እንዴት ልታውቀው ቻልክ? እኔማ ሆን ብዬ ፍቅረኛዬን ለማግኘት ስል ስከታተላችሁ ነበር። እሱ ባሏ፣ አንተ ደግሞ ሽሟ እንደሆንክ ያየው ከመንገድ እስከ አልጋ ድረስ እጅ ከፍቼ ያስኳቸው። በከንቱ የለፋ አይመስልም? እኔ አልመሰለኝም። አንተ መሰለህ? ቆይ ግን ያልገባኝ ነገር ከንቱነት ከንቱ ሰው ያውቃል። ይኸውልህ በከንቱ መልፋትህማ ሲጀመር ብሌን አትፈልግህም፣ አትወድህም። ብሌን ካንተ በፊት ነበር የምታፈቅረኝ። እሱ የድሮ ታሪክ ነው። ይኸውልህ ብሌን አሁን የምትወደው የምታፈቅረው የምታስቀድመው እኔን እንጂ አንተን አይደለም። እሺ ይሁንልህ፣ ግን ከአሁን ሰዓት ጀምሮ በእኔ መንገድ ትሄዳለህ። ብሌን እኔ እናንተ በእኩል አይታየናለን። ደፋር አለማፈር። ብሌን እኔ እናንተን እኩል አታረገው። እሱን ማድረግ አለማድረጓን ከእሷ ብናረጋግጥ አይሻልም? እሺ እንችላለን፣ ግን ልፋ ቢልህም ልትዋረድ። ከአሁኗ ሰዓት ጀምሮ እኔና ውሽማሽ አገራዊ ትልቅ ውድድር አለብን። አልገባኝም። የምን ውድድር ነው? ይኸውልሽ ከውድድሩ በፊት አንድ ትልቅ መመሪያ አለ። እኔና እሱን እኩል ታይናለሽ። ብሌንዬ አላይም በይው። አልገባኝም። እኩል ማየት ማለት እኔም እሱም ፍቅርና እንክብካቤ እንሰጥሻለን። ከዛ የማን እንደሚበልጥ አወዳድረሽ ትነግሪኛለሽ። ብሌንዬ ምንም ነገር እንዳትሰሚ፣ ዝም በይው። ይህንን ነገር ከማድረግ ተጋልጠን ሁሉም ነገር ብንጋፈጥ ይሻላል። ዝም በል ደግሞ አዛልኝ ብለህ ታወራ እንዴ? አንተ እኮ ብትዋረድ እኮ ከዚህ ቤት ምንም ይዛ አትወጣም። እቺ ልጅ ግን ብትዋረድ ከተዳወራ ተፋታ ምንም ሳትወርስ ፌስታሏን አንጠልጥላ ከዚህ ቤት የምትወጣው። ያንተ መጫወቻ ከመሆን ይሻላል። ምርጫው አንቺ የትኛው ትመርጫለሽ? አቦ አረ በፈጠረ እኔ ቆይ ምን አድርጌ ነው? ምን አስቀይሜ ነው እንደዚህ የምታሰቃየኝ? አላሰቃየሁሽም። የሚያፈቅርሽን እንድትለይ ብዬ ነው ምርጫውን የሰጠሁሽ። ብሌን አልፈልግም አልመርጥም በይውና እንገላገል። እሱም ተይውና ብሌን ንገሪ፣ እኔ ነው የመረጥሽው።
የኔ ፍቅር ወገቤ እስኪንቀጠቀጥ እንዴት የኔ ፍቅር እንደሰራው የሚጣፍጥ ምግብ ነው የሰራው። ይኸው በእናትሽ ጨው የለው ምንም የለው ዝም ብሎ የት የሚያውቀውን ሙያ ነው? አንተቀር ምን አገባህ አንተ? ቆይ እንዴ ልትገላት ነው እንዴ? ልትታነቅ ነው? አይሹ ይሄ ልጅ ምንም ፍቅር አይሰጥሽም። አየሁ አሁን ከአንተ ጋር ደበላለህ እኮ የሚጣፍጠው ነው የማይጣፍጠው እንዳይለይ ያደረግ እኮ የኔ ነው የሚጣፍጠው። ለምን ወንዝ የሚል ምግብ ነው የሰራው? የት የለመድከው ሙያ ነው? ላይ ነው ፍቅር በጣም ታልገላት ነው እንዴ? ቢያንስ ጋር ዋስብላው ይሄን የማይጣፍጥ ምግብ ወስደህ ነገር ነገር ያሳያል። አይሽ አንቆሪ ግን የኔ ሸልሽ ታየው ቅቤ የለውም። ዞር በል በእናትህ። በባዝሊን ሰርተህ ትመጣለህ እንዴ? ነይ 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 ቆይ ነጥረ በትንታ ሊደፋት ነው እንዴ? ዞር በል እባክህ። ስለዚህ ቶኒ ጠርግላት ያንተን አትፈልግም እንዴ? በግድ ድግግም አይባልም እኮ። አሬ ወስላታ ምንድነው የሚለው? በእናትሽ ለምን አይተውነ? ለምን በሰው ፍቅር መገበው? ይሄኛው ነው የተመቸሽ? ደርቆሽ ደርቆ ይኸውልህ የተመተ ይኸውልህ ስማ የሻገተ ዝገዝገት የሚል ፍርፍር አፈል እሱን አንተ ብላው አንፈልግም። ቆይሽና አሳንስላት ይኸውልህ እንደዚህ ይኸውልህ ጉርሻ ፍቅር አያውቅሽ። አሁን ውይ ጉርሻና ፍቅር ሲያስጨንቅ ነው። ይሄ ምንድነው? ጥርስ ውስጥ ሊቀር ነው። አባቱ አንተ እንደ የመካኒክ ጉርሻ አደረከው እኮ። ይሄ ጨምር። እዚህ አይጣፍጥም። በዚህ አጣፍጩ ወዴ ደበላለቀብሽ አይደል? አልተመቻትም እንዳለ አንተ ነው አየሁ አይደል? ይሄን ራሱ ኤፍሬም ልምጭ ነው የሚመለስ እንጃ አላውቅም። እንዴ አንተ ደግሞ እዚህ ምን ትሰራለህ እንዴ? አንተ እዚህ ልተኛ ነው? አርተኛ ነው ያሟል። ኧረ በማርያም በቃ ዝም ብለህ በማርያም ዝም በል እና በሱ ጋር ልተኛ ነው? በቃ ተስፋ ብላ ችግር የለውም። አትንካት። ቆይ አንዴ ተስማሙና ተስማሙና አርፋችሁ ተኙ ሁለታችሁ። እኔ አታስጨንቁ። ተኛው በሰላም ነው የጠፋው? ሰላም ያሳሰበሽ ትመስያለሽ። አዎ በጣም ነው ያሳሰበኝ። ስጠብቅህ እኮ ቀረ። በቃ ሰለችኛ ታከተኝ እንዴ። በጣም ይቅርታ። ይቅርታሽ ፈልጌ አይደለም የመጣሁት። እሱማ ቀሎኝ ፈልገን የመጣው አይደለም። እና ምን ፈልገን የመጣው? ከዚህ በኋላ ደጃፍሽ ላይ እየመጣሁ እንደማልመላለስ ልነግርሽ ነው የመጣሁት። ምን እየቀለድክ ነው? የቀለድሽብኝም አንቺ ነሽ። ከዚህ በኋላ ግን አትቀልጂብኝ። የውሸት ነበር የምታፈቅረኝ ማለት ነው? የውሸት አልነበረም ማፈቅርሽ፣ ግን በቃ ሰለቸኝ እንዴ። ምን ነው ይሰለቸ? ይኸውልሽ ከዚህ በኋላ ፍቅርሽ ከሰውነቴ ንቅል ብሎ ወጥቶልኛል። ሰላሙ ይግጠምሽ። አንተ ዞላ ኧረ በእናትህ በዚህ ጋር ፈረሰ። ኧረ በእናትህ ብሌን እያትበል በእናትህ ብሌን እያትበል። በቃ እሷ ለአንተ ፍቅርም ክብርም አልሰጠችም፣ አትፈልግህም። እስኪ ዝም ብላ ተወው። እኔና እሷ ጋር ብቻ ያለ ነገር አለ፣ ማታውቀው ነገር አለ። ምንም የለም፣ መገገም ብቻ። እኔና እሷ በዚህ 5 ዓመት ውስጥ ደስ የሚል
የሚያሳዝን ጥሩ የፍቅር ታሪክ ናቸው ውስጦች አሉ። ይሄ ያረጀ የፍቅር ትዝታ ለአሁን ምንም አይሰራም። ዝም ብሎ ወሬ ብቻ። ትዝ ይልሻል ያኔ ካምፓስ እያለን ወክ ልንበላ ወተን ብር እንደሌለን ስናውቅ ወክ በልተን ነበር። ምን ትዝታለህ? ትዝታ ካለ እስቲ ንገረኝ። ብልኝ ቀላል አለኝ። ትዝ ይልሻል ለመጀመሪያ ጊዜ ስንገናኝ? ቆይ እንደዚህ የሚባል ነገር የለም። ጊዜው መጠቀስ አለበት አይደል? ያስፈልጋል። ቀላል ጊዜው መጠቀሱ ደግሞ ለምንድን ነው የሚያስፈልገው እንዴ? ግዴታ ነዋ። ለትዝታና ለትውስታ ቢያንስ ይመጥናል አይመጥንም የሚባለው ነገር ለማወቅ ግዴታ መጠቀስ አለበት አይደል? እሱ ይመጥናል። አንተ ነው የሚመለከተህ እንዴ? ቆይ 1 ወርና 5 ወር ከኖረው 5 ዓመት ከኖረው ትዝታ ጋር እኩል ነው አይደለም? ስለዚህ አርፈህ ቁጭ በል። ብልኝ ቆይ እኔና አንቺ ትዝታ የለንም ወይስ አለን? ኧረ በስመ አብ! ኧረ ይቅር ይበል እንዴ! በማማገጥ ትዝታ አለን ብለህ ስታወራ አታፍርም? ትንሽ ቢያንስ እንኳን እንዳትቀሰፍ። እሷ እንኳን አብራ ዝም ብላለች። ስለዚህ ይኸውልህ ትሰማኛለህ? ከአሁን ሰዓት ጀምሮ ልጅቷ ጋር አልደርስም። ስራዬን አቁሜያለሁ። የፈለግከው ማድረግ ትችላለህ። መታ 10,000 ብር መተህ መውሰድ ትችላለህ። ከፈለግ አንተ እንሽራለች ሌላ የለ? የለኝም። በቃ የፈለግከውን አድርግ። ጀመረው ነግሬሃለሁ። ያንን 10,000 ብር ሰጥህ በደንብ አስጠንቅቄያለሁ። ከዚህ በኋላ አልሰራም የሚል ነገር አይሰራም ብለኸኛል። እኔ የፈለግከውን የምታደርገውን ነገር ለመቀበል ዝግጁ ነኝ። የፈለግከውን አድርግሽ። አንተ ውሻ የትም ብትገባ አታመልጠኝም። አልሸሽም። ትሰማኛለህ? እኔ ራሴ ያለህበት ቦታ እመጣለሁ። እንደ ቋንጣ ዘልዝዬ ነው የምሰቅለኝ። ግድ የለኝም፣ አትሰቅለኝ። ጥሩ በቃ ዘመድ አዝማድ ካለ በጊዜ ተሰናበታቸው። ያለህበት መጥቼ እገላግልሃለሁ፣ አሰናብትሃለሁ። እጠብቅሃለሁ። ለመሞት ምፈራ መስሎ ነው እንዴ? አልፈራም። ግድ የለኝ፣ ና እጠብቅሃለሁ። ሄሎ 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 ውሻ ብሌን አልገባኝም። ቆይ ምን እያሰብሽ ነው? እስቲ ንገሪኝ። ቆይ ምን አስባለሁ? ዳጊ ምን ሆነሃል? እሺ እስከ መቼ ነው ከዚህ ሰውዬ ጋር በዚህ ሁኔታ የምንቀጥለው? እኔ እንጃ። እኔ ምንም ማሰብ አቃተኝ። እንዲያጋልጠንም ፈራው። ካልሆነ ለምን ወይ በግልጽ ሁሉንም ነገር አትነግሪው? ማለት ምንድነው የምነግረው? በቃ እንደማትወጂውና በከንቱ እንደሚለፋ ከዛ ደግሞ እንዳልሽው ገንዘቡን ሰተሽው እንዴት ለምን አታርጊ? አሬ መቼ መጣሽ? ትናንት ማታ ነው የገባሁት። አቡ ልመጣ ነው ካልኩት በኋላ እዚያ ሞኝ ስልክ ስደውል አያነሳም።
እዚህ መጥቼ በተለያየ ስልክ ስደውልለት ያነሳው። በሰላም ነው? የሚገርምሽ እኮ የኔንም አያነሳም ብዙ ጊዜ ሆነ። ማለት አብራችሁ እየኖራችሁ ነበር አይደል? አዎ አብረንማ እየኖርን ነበር፣ ግን በስራ ምክንያት ተለያየ። ስራው ምን አይነት ስራ ቢሆን ነው? ምን ነበር? እንግሊዘኛው ታውቂያለሽ፣ ስሙ ጠፋብኝ። ዞላ ተው ይቅርብ። ልትዋሸኝ እየሞከርክ ነበረ ግን አልተሳካልም። አይደለም አደይ ይዋሾሻል። ተው በቃ የተፈጠረውን ነገር እውነቱን ንገረኝና መፍትሄ ብንፈልግ ይሻላል። አይሻልም? አቡ እንደበደልኩ አውቃለሁ፣ ግን ደግሞ ሆን ብዬ እንዳልሆነ ነግሬሃለሁ። እኔ ግን አንተን ማፍቀር አልችልም። አቃተኝ፣ በቃ አልቻልኩም። አንተን ማፍቀር አልችልም። ይዋሽሽኝ። ልብሽ ወደኔ ተመልሷል፣ አይንሽም ወደኔ ተመልሷል። ግን ማመን አልፈለግሽም። ለምንድን ነው ራስሽን የምታታልኝ? ራሴን እያታለልኩ አይደለም፣ በጭራሽ ራሴን እያታለልኩ አይደለም። በቃ ወደ ትናንትናው መመለስ አልችልም። አንተን መውደድ አልችልም። በቃ አንዱ ለሰንገች በግድ ወደዚህ ብዬ አላስጨነቅሽ። ሂድ ካልሽኝም ልሄድ እችላለሁ። ግን ምን? ከዛ አውሬ ከሆነ ዳግም ጅብ ከሆነ ዳግም ላድንሽ ብዬ ነው እስካሁን የቆየ። አቡ አልገባኝም። ስለ ዳግም ሳታውቅ ስለሱ እያወራህ ከሆነ ተው፣ እኔ አላምንም። ብሌንዬ እንድታምኚኝ አላስገድድሽም። እውነቱ መጨረሻ ላይ ሲወጣ ያኔ ታምኛለሽ። ግን ከመሄዴ በፊት አንድ ዋሽሽ ነገር መንገር ፈልጋለሁ። ምንድን ነው? እኔና አንቺ የተዋወቅነው ብዬ ነገርኩሽ ነገር ሁሉ ነገር ውሸት ነው። እኔ ወደ አንቺ የመጣሁት ባለቤትሽ ኤፍሬም 300 ሺህ ብር ከፍሎኝ አንቺን ልሰልልሽ ነው፣ አንቺን ላጋልጥሽ። አልገባኝም። ምን እያልክ ነው? አንቺና ዳግምን በፎቶና በቪዲዮ የቀረጽኩትን ለእሱ አሳይቼ 300 ሺህ ብር መቀበል አቅቶኝ፣ ግን ምን ላድርግ? ፍቅርሽ አሸነፈኝ። ብሩን አልፈልግም ብዬ ትቼ አንቺን ራሴ ለማድረግ ሞከርኩ፣ አልቻልኩም፣ አልተሳካም። ብሩንም አልፈልግም። እኔ አላምንም። እንዴት ልመንክ? እንደሄደልሽ የምትፈልጊ ከሆነ ሄደልሻለሁ፣ ግን አጠገብሽ ስላለው ጅብ በደንብ አጣሪ። መልካም ሁሉ እመኝልሻለሁ። አይወድሽም፣ ዝም ብሎ ነው ሲያስመስል ነው አላልኩሽም? ይሄው ሲሰለቸው ሄደ። የት አባቱ ዳጊ አትሳሳ። አቡን ልታመሰግነው ነው የሚገባ እንጂ ልትወቅሱ አይገባም። ለምን ትቶልኝ ስለሄደ? ተሸንፎ እኮ ነው። አሁንም አትሳሳት። በአንዳንድ መሸነፍ ውስጥ ትልቅ ማሸነፍ እንዳናተርሳ። አልገባኝም። ተሸንፈሃል እያልሽኝ ነው? ሊሆን ይችላል። አቦ ወደኔ መጣ። ኤፍሬም ከፍሎ ልኮት ነው። ወይኔ ጉዴ! ከከባድ ጠላት ጋር ነው አስፋለም የነበረው። ከባድ ወዳጅ ከገንዘቡ ይልቅ የኔ ፍቅርን አስበለጠ። ገንዘቡን አስበልጦ ቢሆን ኖሮማ ገና የመጀመሪያ ቀን ነበር ቀረጻው የተሳካለት። ፍቅሩን ተይው፣ ዋናው ነገር መሄዱ ነው። ሄድልኝ ስለው የመልስልኝ መልስ ቃል በቃል ልንገርክ። እሺ። ከምን ተነስቶ እንደዚህ እንዳለኝ ባላውቅም ለጅብ ጥዬሽ አልሄድም ነው ያለኝ። ምን? ጅቡ እኔ ነኝ ወይስ ባልሽ? ማን እንደሆነ እሱ ነው የሚያውቀው። ባክሽ ሲፈላሰፍ ነው፣ ምንም አያውቅም። ዳግም ግን ከኤፍሬም ጋር ተተዋወቃላችሁ እንዴ?
በፊት ግን ወዴት እንደምትሄድ አምነህበታል? አዎ አምኛለሁ። አደይ በጣም ይቅርታ አድርጊልኝ። እንደ ብሌን ላፈቅርሽ አልችልም። አትሄድ ብዬ አላስገድድህም፣ ግን ነገ የባሏን እጣ ፈንታ እንደማይደርስብህ አውቀህበት አምነህበት ሂድ። እንዴት? እቺ ሴት እንደ ትናንትናዋ አይደለችም፣ ተለውጣለች። ያገኘሃት ከባሏ ላይ ከትዳሯ ላይ ስትማግጥ እንጂ ስታስቀድስ አይደለም። ስለዚህ አምነህበት ሂድ። እኔ ግን ሁሌም እንደማፈቅርህ እንድታውቅልኝ እፈልጋለሁ። መልካምን ሁሉ እመኝልሃለሁ። አላመንከኝም እንዴ? ማለት ማመን አለማመን ሳይሆን እስቲ አልገባኝ፣ በደንብ አብራራልኝ። እሺ አብራራላለሁ፣ ግን ለማንም ሰው ትንፍሽ እንዳትል። ለዛ ለጓደኛ ቢሆን ለማንም ችግር የለውም። ለማንም አልሆነም ነገር ይልኝ። ነገሩ እንዴት መሰለ? ይሄ ቅድም ያሳየው ሀብታም ሰው እያለ አይደል? በፊት ሀብታም ከመሆኑ በፊት በጣም የድሃ ዲቂት ያለ ሰው ነበረ። ከዛም በኋላ አለ ከቤተሰቦቹ 500 ሺህ ብር ይወርስልህና እሱ ላሰበው ስራ አልበቃ ይለዋል ማለት ነው ያብር። ከዛም በኋላ ቀጥታ ማን ጋር ነው የመጣው? እኔ ጋር። እኔ ደግሞ ቀጥታ የተወስዷለሁ አሁን ያልኩ ሰውዬ ጋር። ከዛም በኋላ ሰውዬው ወደ ዶላር ቀይሮለት ያንን ገንዘብ 1 ሚሊዮን ብር እጁ ላይ ቁጭ። የምር ነው? የምሬን ነው። ታዲያ እኔ 200 ሺህ ብር አለኝ፣ እሰጣቸው 400 ሺህ ያደርጉልኛል? በጣም ቀላል ነገር እኮ ነው። ወደ ዶላር ይመነዝሯል። 400 ሺህ ብር 300 ሺህ አንተ 100 ሺህ ለራሱ ይወስዳል። እኔ ደግሞ ከሱም ካንተም ኮሚሽን እንቀበላለሁ ማለት ነው። ለማን ግን ይኸው ተመነኝ እምልልሃለሁ፣ እጅ ላይ 300 ሺህ ብር ይገባላል። ከዛ በኋላ ልጁ ተሰወረበት። በቤቱም ሄድኩኝ፣ የቤት ለቋል። ስልክም ስደውልለት ስልኩንም አያነሳም። አንቺ ከአረብ ሀገር እንደምትመጪ ስትነግሪኝ የጠፋውን ብር ማስተካከል ነበረ። የኔን ብር ለመተካት የሄድኩበትን መንገድ እኔን አስክዶሃል አውቃለሁ። ማን ነገርሽ? አንተ ነግረሃት ነው? አቡ አንተ አይደለህም፣ እኔ ነኝ ጥፋት። ከጥፋት የመለስኩ መስሎኝ ወደ ጥፋት ከተተ ማለት። ቆይ እንዴት? አዳነ ማለት የአክስቴ ልጅ ወንድሜ ነው። ብሩን ከላኩት በኋላ በድብቅ እንድከታተላችሁ
ስትመክሩ ነበር። ብሩን እንደ ቅጠል ስትበቱ ስትጠጡ ስትደንሱበት እያያችሁ ነበር እና 100,000 ብር እንዳጠፋችሁ ማወቀ። ደካማ ጎንህን ተጠቅሞ 200,000 ብሩን ተቀበለ። ከዛን አድራሻውን አጠፋ። አሁን በመጠኑ ትንሽ ታፍሻለሁ። ያጠፋሁት 100,000 ብር ደግሞ ሰርቼ እከፍላለሁ። ብሌን በጣም አዝናለሁ። ትናንትና ዛሬ ሊሆን አይችልም። በቃ ካሁን በኋላ እንዳትጠብቂ። አንቺ ልክ ነሽ። ከአሁን በኋላ የሚታጠብ ብርም የሚታጠብ ቃልም የለህም አይደል? ወይኔ እኔ ብቻ ወንድ ላጤ ሆኜ ልቀር ነው። እድሌንማ ሞክራለሁ። ቆይ ከማቀፍሽ በፊት ስንት ሰጥቶ አባረሽ? ምንም አልሰጠኝም። ያው ልብስ ራሱ ትንሽ ደፋር እና ባዶሽን መተሽ ነው ቀፈኝ የምትይው? ትሰሚኛለሽ? ከዚህ በኋላ አላቅሽም፣ አታቂኝም። ትሰሚኛለሽ? ተካፍለሽ ታካፊኛለሽ ብዬ ነበር። ደፋር በባዶ ፍቅር ባይ ሁሉም ነገር አበቃ። ለካ ኤፍሬም ለብዙ ጊዜ ሲከታተለኝ ነበር። ለካ ምንም ነገር እንዳልተፈጠረ ነገሮችን እየተከታተለ ነበር። በመጨረሻም ሁሉንም ሲያውቅ ሻንጣዬን አስይዞ አባረረኝ። ዳግም ምንም ነገር እንዳልያዝኩኝ ሲያውቅ አውላላ ሜዳ ላይ ትቶኝ ሄደ። አቡም እውነቱን ነገር ከጅብ ተጠንቀቂ ያለኝ እውነተኛ ፍቅርን አጣሁ በገዛ እጄ።